السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن شاء الله أطر ያለች ቪዲዮ ለመስራት ነው። አህባሾች ማን እንደሆኑ በደንብ እንድታውቁ ነው። እኔ ወላሂ በጣም ስለተገረምኩኝ ነው ቪዲዮ የሰራሁላችሁ እንጂ ይሄ እርግጥ መልስ የሚሰጥለትም ሰው አይደለም። ግን ተመልከቱ፣ አህባሾች ማን እንደሆኑ እንድታውቋቸው። ይሄ አቡ አብድረዛቅ ይባላል። አህባሽ ነው። ተመልከቱ፣ አህባሽ ነው። ኡስታዞችን ሁላ ሀታ እንደዚህ እየዘቀዘቀ ቪዲዮ የሚሰራ ነው። አህባሽ ነው። ታውቁታላችሁ በደንብ። السلام عليكم ورحمة الله وبركاته يا إخوتي والأخوات في الله أخلصوا نواياكم لله تعالى. أحباش ነው እና ተመልከቱ ምን እንደሚያደርግ ተመልከቱ። ይህ ነብዩን አለይሂ ሰላቱ ወሰላም የሚሳደብን የዚህን ሰውዬ እፎይን ማለት ነብዩን አለይሂ ሰላቱ ወሰላም የሚሳደብን ሰው አምጥቶ ምን አለ? ወሃብያዎች ለዚህ ሰውዬ መልሱለት። ለማን? ለዚህ ነብዩን አለይሂ ሰላቱ ወሰላም። ተመልከቱ፣ የሚሳደብ ሰው ከካፊር ጋር ወግኖ ማለት ነው። ከካፊር ጋር ወገናችሁ፣ ሱብሓነከ ረቢ። ያሁን ነብዩን አለይሂ ሰላቱ ወሰላም በዛ ደረጃ የሚሳደብን ሰው አህባሾች እንደዚህ ናቸው። አያችሁ፣ ወገናችሁ ጭራሽኛን ተሐዲ ያደርገናል። በማን? በዚህ በካፊር ሰውዬ። ያውም ደግሞ ነብዩ እንደዛ በአጸያፊ ስድብ የሚሳደብ ማለት ነው። ናውዙ ቢላህ። እና አህባሾችን ታውቋቸው ዘንድ ነው። እሺ፣ እኔ ልጁ ይሄ አህባሹ ቪዲዮ የሚሰራበት ሆኖ አይደለም፣ ግን ተመልከቱ፣ በጣም የሚያሳዝናችሁ ነገር ከካፊር ጋር ወግነው ያውም ነብዩን ከሚሳደብ አለይሂ ሰላቱ ወሰላም። እና አህባሾች እንደዚህ ናቸው። ተመልከቷቸው። እሺ طيب፣ እኔ ጥያቄን ኢንሻአላህ መልስ ሰጥበታለሁ በኪታብ ማለት ነው። ከሰለፎች ኪታብ እያጣቀስኩኝ መልስ ሰጥበታለሁ። አልহামዱሊላህ አህለ ሱና ላይ እያንዳንዱ ነገር መልስ አለው። ኢንሻአላህ የሚያነሳውን ጥያቄ አድምጡት። ግራ ይገባን ጠይቅ ብዬ እኮ እንድታስረዳኝ ነው እኮ። ይወርዳል፣ ተስማማል። ከሌሊቱ አንድ ሶስተኛ ክፍል ላይ ወደ ቅርቢቱ ሰማይ ዱንያ ያለች ምናያት ሰማይ ሰባት ሰማይ አሉ በእስልምና። ከሰባቱ ሰማይ በላይ ደግሞ አርሽ አለ። ይሄ ጃሂልነቱን ነው፣ ይሄ ማህይምነቱን ነው የሚያሳይ እንጂ ከሰባት ሰማይ በላይ አርሽ አለ የሚል ትምህርት የለም በእስልምና። ከሰባት ሰማይ በላይ ምንድን ያለው? ከሰባት ሰማይ በላይ ኩርሲይ አለ፣ ከኩርሲይ በላይ ባህር አለ፣ ከባህሩ በላይ አርሽ አለ። ግልጽ ነው አይደል እንዴ? ይሄ አለማወቁን ነው የሚያሳየው። ዝም ብሎ ያው እስልምና ላይ ዝም ብሎ እንደሚያወራ ነው የሚያሳየው እንጂ ከሰባት ሰማይ በላይ ምን የለም አርሽ አለ የሚለው ይሄ ውድቅ ነው። ከየት ነው ያመጣው እንደዚህ ትምህርት? ተመልከቱ፣ ኢብኑ አባስ አፍዋን ኢብኑ መስዑድ ምን ይላሉ? ከአንድ ሰማይ እስከ ሌላኛው ሰማይ 500 ዓመት ያስኬዳል ካሉ በኋላ ምን አሉ? ወልዓርሹ ፈውቀል ማ፣ አርሽ ያለው የት ነው? ከውሃው በላይ ነው። አያቸው አይደል እንዴ? ወላሁ ፈውቀል ዓርሽ፣ አላህ ደግሞ ከዓርሹ በላይ ነው። ላ የኽፋ፣ አይደበቅበትም፣ አለይሂ፣ በእሱ ላይ ሸይኡ ሚን አዕማሊኩም፣ ከዓርሹ በላይ ከመሆኑ ጋር አላህ ከስራዎቻችሁ ምንም አይደበቅበትም ማለት ግልጽ ነው አይደለ? ስለዚህ ከሰባት ሰማይ በላይ ዓርሽ ሳይሆን ያለው ምንድን ነው? ከሰባት ሰማይ በላይ ኩርሲይ አለ። ይኸው እንደዚሁ ደግሞ ከኩርሲይ በላይ ማ አለ፣ ውሃው አለ። ከውሃው በላይ ነው ዓርሽ ያለው። ከዓርሹ በላይ ማን አለ? አላህ አለ። ግልጽ ነው አይደለ እንዴ? ይሄ ኢብኑ መስዑድ የተናገረው። ይሄን ከፈለጋችሁ ኢብኑ ኹዘይማ አተውሂድ የተሰኘ ኪታብ አንደኛ ሙጀለድ ገጽ 244 ላይ አስቀምጠውታል። ኢብኑ መስዑድ ምን ይላሉ? አላህ ያለው ከየት ነው? ከዓርሹ በላይ ነው። አርሹ ያለው ከባህሩ በላይ ነው እያሉ ያስቀምጣሉ። እና ዝም ብሎ ነው ያለ እውቀቱ ነው የሚያወራው ማለት ነው። ከሰባት ሰማይ በላይ አርሽ ያለ ይላል። ማን ያለው ይሄንን? አያውቅም። ያው እውቀት ስለሌለው ነው። ችግር የለም። ያው ሰማይ ዱንያ የምትባለው እቺኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛው ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። ኦኬ፣ ምን እያለ ነው? አላህ ይወርዳል ካልን አልፎ ሰባት ሰማይ ያ ሁሉ ሰማያት ከላዩ ሊሆኑ ነው ወይ? እነዛን እንትን ብሎ ሲወርድ ብሎ ከይፍያ ውስጥ ገባ። ይሄ ሁኔታ መግለጽ ገባ። አይዋ፣ አንድ ያላወቀው ነገር ምንድን ነው? ያው ካፊር ነው፣ እውቀት የለውም። እኔ የሚያሳዝነኝ የካፊር ሳይሆን አህባሾች እንደዚህ ብላችሁ ስትጠይቁ ነው። እሱ ካፊር ነው፣ አያውቅም። ምሳሌ አሁን እሱ አያችሁ፣ ለማምታታትም ነብዩ የሚሳደብ ሰው ነው፣ ለመሳደብም እንዲመቸው ነው። ፍልስፍና አያችሁ፣ እንደዚህ አንደኛ ከወረደ ሁለተኛ ይወርዳል፣ ሶስተኛ እያለ ስለማያውቅ መሀይም ስለሆነ ነው። እናንተ ግን ሱብሓነከ ረቢ፣ ከዚህ ካፊር ነብዩን ከሚሳደብ ካፊር እንኳን አይምሯችሁ እንዴት አይሻልም? እናንተ ስለ አላህ አንደኛ ወረደ ማለት ሶስተኛ አራተኛ ወረደ ማለት እንደዚህ ባንድ ስለ አላህ ሱብሓነከ ረቢ። እስኪ ሰለፎቹ ግን ምን እንዳሉ ላሳያችሁ። ተመልከቱ። ይህ ተፍሲር ፊ ማዕሉሚ ዲን የተሰኘ የኢብኑ ጀሪር አጠበሪ ኪታብ ነው። ኢንሻአላህ ኪታቡን አሳያቸዋለሁ። ምን ይላሉ ኢብኑ ጀሪር እዚህ ጋር?
ፈኢን ቃለና ሚንሁም ልቃኢል ከእነሱ ውስጥ አንድ ተናጋሪ ብሎ ከጠየቀን ፈማ አንተ ቃኢሉነ ፊ ማዕና ዛሊክ በዚህ ጉዳይ ምን ትላላችሁ ከተባለን በምን ቂለ ማዕና ዛሊከ በመውረድ አላህ ይወርዳል ምናምን ስለሚለው ማለት ነው። እንደዚህ ደግሞ አላህ የውመል ቂያማ ይመጣል ስለሚለው ይመጣሉ ከታች። ስለዚህ ነገር እኛ የምንለው አሉ ዛሊከ ማ ደለ ዐለይሂ ዛሂሩል ኸበር አላህ የነገረን ዛሂሩል ኸበር እንይዛለን አላህ የነገረንን እንይዛለን አሉ። ወለይሰ ዒንደና በእኛ ዘንድ የለም ሊኸበሪ አላህ ለነገረን ነገር ኢለ ተስሊም እጅ መስጠት እንጂ ወልኢማኑ ቢሂ በሱ ማመናችን ነው እናምናለን። ነቢዩ ይወርዳል አሉን አይደለም ይወርዳል እናምናለን። ግልጽ ነው አይደለ? ሐዲሱን ኢንሻአላህ አሳያቸዋለሁ። ወልኢማኑ ቢሂ ፈነቁሉ እንላለን የጂኡ ረቡና አላህ ይመጣል ጀለ ጀላሉሁ አላህ ሱብሓነሁ ወተዓላ ይመጣል የውመል ቂያማ የቂያማ ቀን አላህ ሱብሓነሁ ወተዓላ ይመጣል አሉ። ወልመለኩ መላእክቶችም ሰፍ ይሰራሉ። ወየሕቢጡ ኢለ ሰማይ ይኸው አላህ ያኒ ወየሕቢጡ ኢለ ሰማይ ዱንያ ወየንዚሉ ኢለይሃ ወደ ቅርቢቷ ሰማይ አላህ ይወርዳል አሉ። ኢብኑ ጀሪር አጠበሪ ናቸው። ፊ ኩሊ ለይለቲን በእያንዳንዱ ሌሊት ይወርዳል። ለዚህ እኛ ምንድን ነው እጅ እንሰጣለን። ነቢዩ ዓለይሂ ሰላቱ ወሰላም ከነገሩን እጅ እንሰጣለን እያሉ ወላ ነቁሉ ማዕና ዛሊከ የንዚሉ አምሩሁ ትእዛዙ ነው የሚወርደው አንልም። በል ነቁሉ አምሩሁ ናዚሉና ኢለይሃ ኩለ ለሕዘቲን ወሰዓ አረ ትእዛዙ ሁሌ በየሰዓቱ ነው የሚወርደው አላህ ነው ብለን እናስቀምጣለን አሉ። ግልጽ ነው አይደለም እንዴ? ይሄን ማን ያሉት? ኪታቡን ላሳያችሁ። ተመልከቱ። ይህን ያሉት ማን ናቸው? ተፍሲር ፊ ማዕሉም ዲን የተሰኘ የማን ናቸው? ኢብኑ ጀሪር አጠበሪ ናቸው። ኢብኑ ጀሪር አጠበሪ ምን እያሉ ነው? እኛ ዘንድ አላህ አንድ ነገር ከነገር ተስሊም ነው እጅ መስጠት ነው እኛ ያለብን ብለው ያስቀምጣሉ። ሱብሓነከ ረቢ። ይህን ሀዲስ የነገሩ ማን ናቸው? ነቢዩ ናቸው። ሀዲሱን ላሳያችሁ። ተመልከቱ። ነቢዩ ዓለይሂ ሰላቱ ወሰላም የንዚሉ ላሁ ኩለ ለይለቲን ኢለ ሰማይ ዱንያ አላህ ሱብሓነሁ ወተዓላ በየሌሊቱ ወደ ቅርቢቷ ሰማይ ይወርዳል። ይሄን ማን ነው የዘገበን ሀዲስ? አኽረጃሁል ቡኻሪ 1145 ላይ ሙስሊም 758 ላይ ይሄው ቡኻሪና ሙስሊም አላህ ይወርዳል እያሉ ነው ነቢዩ ዓለይሂ ሰላቱ ወሰላም። ቡኻሪና ሙስሊም የዘገቡት ሐዲስ ነው። ስለዚህ እኛ ቡኻሪ ሙስሊም ሙተፈቁን ዐለይሂ ነቢዩ ዓለይሂ ሰላቱ ወሰላም ከተናገሩት ሐዲሱ ደግሞ ሰሂህ ከሆነ ቡኻሪና ሙስሊም ከዘገቡት እጅ እንሰጣለን እኛ። ምን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም? በእያንዳንዱ ሌሊት አላህ ይወርዳል ሒነ የብቃ ሱሉሰይ ለይል አኺር የመጨረሻው 1/3 ሲቀር የቁሉ እንደዚህ ይላል መየዲዑኒ ፈአስተጂበ ለህ ማን ነው የሚለምነኝ እሺ ምለው ይላሉ። طيب ስለዚህ እኛ አላህ ሱብሓነሁ ወተዓላ የነገረንን አምነን ነቢዩ ዓለይሂ ሰላቱ ወሰላም የነገሩን አምነን እንቀበላለን። ግን ከይፍያው እንዴት ነው የሚወርደው አላህ ወላሁ አዕለም እኛ አናውቅም። አያችሁ እንደሚወርድ አላህ እናጸድቃለን። ግን ይወርዳል ከተባለ አርሽን ጥሎ ነው ወይ የሚወርድ? ይወርዳል ከተባለ አንደኛ ቅርቢቷ ሰማይ ላይ እንደዚህ ልል ነው ማለት ነው። እሺ ሲወርድ እንዴት ነው የሚወርደው? ይሄ ሁሉ ከይፍያ ውስጥ እኛ አንገባም። እንዴት የሚለው ውስጥ ወላሁ አዕለም እኛ አናውቅም። ይሄ ኸይብ ነው። አያችሁ አላህ ለእኛ በሩቅ ሚስጥር እንድናምንበት የተደረገው ነገር ነው። ገባችሁ አይደለም? ይሄ የሩቅ ሚስጥር ነው። ምሳሌ መስጠት እችላለሁ። ምሳሌ አላህ ሱብሓነሁ ወተዓላ ይሰማል እንላለን አይደል? ግን ዓለም ላይ ስንት ሰው ያወራል? በጣም ብዙ ህዝብ ያወራል አይደለም እንዴ? በጣም ብዙ ህዝብ ያወራል። ግን አላህ እያንዳንዱን ይሰማዋል የሚያወራውን። ይሰማል ከተባለ እንዴት ነው ድምጽ ከድምጽ አይጋጭበትም እንዴ? አላህ እንደዚህ ብለን እንደማንፈላሰፈው ሁላ አያችሁ፣ ይሄ የአላህ ሱብሓነከ ረቢ ይሄ የአላህ ችሎታ ነው ብለን እንደምናልፉላ ይህም አላህ ይወርዳል የሚለው ይሄ ምንድነው? አምነን ተስዲቅ አድርገን የምናልፈው ኸይብ ነው። ከኛ ከያዱ የሩቅ ሚስጥሮች ናቸው። እንዴት ነው የሚወርደው? እሺ ወረደ ከተባለ እንደዚህ ነው ወይ? ወላሁ አዕለም እኛ አናቅም ከይፍያውን። ግን ነቢዩ ዓለይሂ ሰላቱ ወሰላም የነገሩንን ሰለፎቹ በተረዱት መንገድ አጽድቀን እናልፋለን። ይህ ነው የአህለ ሱና አቋም። እኛ ሙስሊሞች ጋር ምን የሚባል ነገር አለ? ዒልመል ገይብ የሩቅ ሚስጥር የሚባል ነገር አለ። ይህንን ደግሞ አላህ ብቻ ነው የሚያውቀው። እኛ እስካልተነገረን ድረስ እንዲህ ነው የሚወርደው አንደኛ ላይ ከሆነማ ሰማይ ያጠላዋል እያልን ፍልስፍና ውስጥ አንገባም። ግልጽ ነው አይደል? ይህ ነው ባረከላሁ ፊኩም። ግን ሌሎቻችሁ አህባሾችን በደንብ ታቋቸው ዘንድ ነው በዛው ይህ ድምጼ ንጽጽር ላይ የሚሰሩ ወንድሞች እህቶች ዘንድ ይደርስ ዘንድ ኢንሻአላህ የተሻላችሁን በሼርም በኮፒ ሊንክ ምናምን የምትሉትን አድርጋችሁ አድርስልኝ ኢንሻአላህ። እንግዲህ እንደሚታወቀው አልሐምዱሊላህ ብዙ የሱና ወንድሞች እህቶች እነ ወንድም ሁሱን ይመስል እነ ኡስታዝ ዋሂድን ይመስል እነ ብዙ ወንድሞች እነ ተጠቅሶ ያልቁ ወንድሞች የሱና ወንድሞች ብዙ እህቶችን ወንድሞችን ወደ እስልምና የተጣሩ ይገኛሉ። በጣም ከሽርክ ወይ ደግሞ ከኩፍር ጨለማ ወደ እስልምና ብርሃን እያመጡ ይገኛሉ። አልሐምዱሊላህ ረብል ዓለሚን በጣም ብዙ ሰዎች። ነገር ግን አንዳንድ አህባሾች እና መሰል የጥመት አንጃዎች አህባሾች በይበልጥ ማለት ነው የተለያየ ይህን ዳዕዋ ለማደናቀፍ የማያደርጉት ጥረት የለም። ግልጽ ነው አይደለም? ከሚያደርጓቸው ውስጥ አንዱ እነዚያ ያኩሉኑ ምናምን እያሉ እነዚህ ሱና ወንድሞችን ሰው ጣን እንዲያደርጋቸው ሱብሃነከ ረቢ። በጣም የሚገርማችሁ ደግሞ አላህ ለነዚህ ንጽጽር ላይ ለሚሰሩ ወንድሞች በጠቃላ አላህ መሐባውን ሰጥቷቸው
ለምን ለአላህ የተወይ ሰዎች ናቸው። የሞተ ሰው አይጠሩ እንደናንተ እንደ አህባሾች፣ የሞተ ሰው አይለምኑ፣ ጫት አይቅሙ እንደናንተ፣ ኸባኢፍ ይሄ ቆሻሻ ነገር ላይ የሉም። ሴትና ወንድ ተደባልቆ አይጨፍሩም እንደናንተ። ያ አህባሽ እስማዕኒ ባረከላሁ ፊክ ተስማዕኒ። እና እነዚህ ሰዎች በቃ አይወክሉንም እያሉ እነሱ የሚወክሏቸው አህባሾች የሚወክሏቸው እነማን ናቸው? በየቦታው ሁዝ ቢየዲ ያ ረሱላህ እያለ የሚጨፍረው ነው፣ ጫት የሚቅመው ነው፣ የተለያየ ነገር የሚያደርግ እነሱ ነው የሚወክሏቸው። አማ ወደ ተውሂድ የሚጣራ ወደ እስልምና የሚጣራ ተምሮ ተገንዝቦ የእነሱንም ሃይማኖት ተምሮ የራስንም ሃይማኖት አውቆ ከዛም በኋላ እስልምና ላይ የሚመጡ ነገሮች እንዲፋዕ የሚያደርግ የሚመልስ ሰው ይሄ አይወክላቸውም። እነሱ የሚወክላቸው ማን ነው? እዛ ገሪባው ነው የሚቅመው የሚያጨሰው ሱሰኛው ምናምኑ ነው። ይሄ ነው የነሱ አርአያቸውና እንደዚህ አይነት ነገር ይስተዋላል። እና በተሻለ መጠን ጥንቃቄ መደረግ አለበት፣ ተሕዚር ማድረግ አለብን ነው ዋና መልእክቴ። በተሻለ ባገኘነው አጋጣሚ አጠገባችን ያሉ ሰዎችን እነዚህን ሰዎች ማስጠንቀቅ ያስፈልጋል። እየጠቀሱ እነዚህ ሰዎች ተጠንቀቁ ብሎ በመሀል ማስተማር ያስፈልጋል። እባካችሁ አንዳንዴ ካፊሮቹ እንዳያውቁ በመሀል ልዩነትን መኖሩ ምናምን በሚል የሆነ ተራ እዚህ ግባ በማይባል ምክንያት ብዙ ወንድም እህቶችን እያጣን ነው ከስር ሀታ የሚሰልሙ በዚህ አጋጣሚ ነገራቸው የሚሰልሙ ወንድሞችን ከታች ሆነው እየጠበቁ ወላሂ እኔ ስለገጠመኝ ነው ነገራቸው። ብዙ እህቶች እንትን ስላለ የደረሰኝም ብዙ ኢንፎርሜሽን አለ። ከስር ሆነው ይቀመጡና ልክ እህቶች ሲሰልሙ ጠብቀው እናንተ እኮ የያዛችሁ ሻሃዳ ትክክል አይደለም፣ ከኩፍር ወደ ኩፍር ነው የመጣችሁት እያሉ ድጋሚ ሻሃዳ ሲይዘው ወደ ቀብር መለመን የሞተ ሰው ይጠቅማል፣ ሙሳም ጠቅሟል እያሉ የቀብር አፈር እንዲበላ፣ ጫት እንዲቅሙ፣ ሽርክ እንዲሰሩ፣ ቢድዓ እንዲሰሩ እየጠሯቸው ነው። ወደ ኹራፋት ወደ ቆሻሻ ነገር ማለት ነው። ቆሻሻ ነው እናውቃለን። መውሊድ እያሉ ከሀድራ ጀማዓ እየተባለ 5-4 ወንዶችም ሴቶች ተቀላቅለው ይሄዳሉ። ኹራፋት እና ፈዋሒሽ ብዙ የምናውቀው ነገር አለ። ለአፍ የሚያስጠላ ብናወራው እነዛ ናቸው የሚወክሏቸው። ወደዛ ነው የሚጠሯቸው እነዚህ እህት ወንድሞች። ስለዚህ የሚሰልሙ ሰዎች ላይ በጣም ትኩረት መደረግ አለበት። ከሚሰልሙ ሰዎች ደግሞ ባሻገር እዛው የተሰበሰቡ ሰዎችንም ከእንደዚህ አይነት ጀማዓ ተሕዚር መደረግ አለበት። የሆነ ሰዓት ወስደን ጀማዓቱል አሕባሽ የሚባል መናፍቃን አሉ ከእነሱ ልንጠነቀቅ ይገባል ብለን እዛ ግን ታደመው ሰው ማስተማር ይኖርብናል። እኛ ለማስለም ሰዎችን ብቻ ጥረት ስናደርግ እዛ ከስር ለካ ብዙ ሰዎች ወደ ሽርክ ወደ ተለያየ ነገር ይሄዱ እና እነዚህን ነገሮችን አደራ እና በተቻለ መጠን በዚህ ላይ ጋር ላይ ልንበረታ ይገባል። የሚሰልሙ ሰዎች ላይ ፎከስ ልናደርግ ይገባል። አስልመን መሸኘት ብቻ ሳይሆን አስልመን ጥሩ ቂራት የሚያገኙበትን ቦታ በኢልም መምከር ያስፈልጋል። ቢስሚላህ ራህማን ራሂም። አሕባሾች ብዙ ጊዜ የማያውቁ ሰዎችን ያልቀሩ ሰዎችን ስለ አላህ የማያውቁ ሰዎችን አንዳንዴ ያምታታሉ፣ ያወናብዳሉ። ለምን መሰላችሁ ይሄ የሚሆነው? ይሄም ምክንያቱም እነዚህ ሰዎች አቅለን ነው የሚጫወቱባቸው፣ በአቅል ነው የሚጫወቱባቸው፣ በፍልስፍና ማለት ነው። ገባችሁ? ምሳሌ አላህ እንደዚህ ሳይሆን እንዴት ነበር? እሺ እንደዚህ ይወርዳል ካል እንደዚህ ሆነ፣ እንደዚህ ከሆነ እንደዚህ ሆነ እያሉ አያችሁ። እኛ ሙእሚኖች አልሐምዱሊላህ ቁርአን ሐዲስ ከመጣ በሰለፎች አርዳር ከመጣ ፍልስፍና ውስጥ ሳንገባ ከማንም ጋር ሳናመሳሰል እንቀበላለን። ግልጽ ነው። ስለ አላህ ስናወራ ደግሞ ተውቂፍይ ነው አይደለ? በቁርአን በሐዲስ ተገድበን የምናወራ። አማ እነዚህ አሕባሾች ግን ምን ያደርጓቸዋል? እነዚህን ሰዎች ብሽታው ትጨምሯቸዋል። አያችሁ፣ ከኛ ከአይምሮ ሩቅ የሆነ ገይብ ነገርን ይነግሯቸዋል አውቀው። ምሳሌ እሺ አርሽ ሳይፈጥር የተነበር ይሏቸው። አሁን ገይብ ነው፣ እኛ አናውቅም። ስለ አላህ ነው የምናወራው። ስለ አላህ ደግሞ ያልተነገረንን ነገር በቁርአን በሐዲስ ዝም ብለን በፍልስፍና እንዲህ ሳይኖርማ እንደዚህ ነበር ብለን አናወራ። እነዚህን ሰዎች ምን ያደርጓቸው? አያችሁ፣ እንደዚህ በሹባህ ይከቷቸዋል። ወረደ ከተባለ እንደዚህ ነው፣ እንደዚህ ከተባለ እንደዚህ ነው። ሁሌ ካያችሁ አሕባሾች ውይይት ላይ የተለያየ ቦታ ላይ ካያችሁ በእንደዚህ መንገድ ነው ሰዎች የሚሸውዱት። በምን? በጭንቅላት ሎጂክ። እስልምና ደግሞ ቁርአን ሐዲስ በሰለፎች አረዳድ ግልጽ ነው አይደል? ቁርአን ሐዲስን ተከትሎ አንድ ሰው በሰለፎች አረዳድ የሚሄድ ከሆነ በፍጹም ከጭንቅላት ጋር ማይጋጭም ንጹህ ሰሊም የሆነ አቂዳ ነው። ግልጽ ነው። አጭር ምሳሌ ልስጣችሁ። አላህ ሱብሓነሁ ወተዓላ ይሰማል ካልን፣ አዎ ይሰማል አይደለም? አላህ ይሰማል። ዓለም ላይ የሚያወራውን ሰው ሁሉ አላህ ይሰማዋል። ጠይብ አላህ እንዴት ነው አንድ ሰው ከድምጽ አይጋጭበትም? አላህ ይሄ ሁሉ መክሉቅ ሲያወራ አላህ ይሰማዋል። እንስሳውን ምንም አላህ ይሰማዋል። አይጋጭበትም ድምጽ ከድምጽ ብሎ ቢያስብ አንድ ሰው ምረ ምንለው ላ አትፈላሰፍ። ሎጂክ ውስጥ እንደዚህ ይሄ የሌለ ፍልስፍና ውስጥ አትግባ። ቁርአን መጥቶልሃል ከማንም ጋር ሳታመሳሰል አምነህ ተቀብለህ መሄድ አለብህ። ይሄ የአላህ ስራ ነው። ይሄ አላህ የእሱ የሀያልነቱ ምልክት ነው። የእሱ የታላቅነቱ ምልክት ነው። የፈጣሪነቱ ምልክት ብለን ነው አይደል የምንወስደው እንጂ ፍልስፍና ውስጥ እንገባለን እንዴ? ሌሎችም የአላህ ሲፎች እንደዚህ ናቸው። አያችሁ፣ ይሄ አላህን ሀያልነት ነው የሚያሳየው። ከአርሽ በላይ መሆኑን በሉት ሌላው ነው። አህባሾች ግን አውቀው እየተፈላሰፉ እንዲህማ ከአይምሮ ጋር ሄድም እንደዚህማ እንዴት ሆነ እያሉ ነው የሚያጠሟቸውና አላህ ከነዚህ ሰዎች ሸር አላህ ይጠብቃል።